ዛሬ ስለ ጉራጌው ጀግና ደጃዝማች በቀለ ወያ እናወራለን። አላስኬድም ማለኝ ጣሊያን በመንገዱ ያሻቃ በቀለ ናወንዱ የተባለለት ጀግና የተወለደው በጉራጌ ክልል ሶዶ ወረዳ ልዩ ስሙ ጎጌቲ ሲብስቶ ነው። ገና በ16 ዓመት ሲሞላቸው ነበር ወደ ትግል የተቀላቀሉት። በ1928 ጣሊያን ኢትዮጵያ ላይ ወረራ ሲፈጽም ከአጎታቸው ገብረ ማርያም ጋሪ ጋር በመሆን በሰሜን ጦር በደቡብ ጦር በሲዳሞ ግንባር አኩሪ ገድል ፈጽመዋል። አንድ ቀን እንዲህ ሆነ። ደጃዝማች ገብረ ማርያም ጋሪ ከበቀለ ወያ ጋር ሆነው መሃል አገር ላይ እየተዋጉ በነበረበት ሰዓት ከንጉሱ ትዕዛዝ ደረሳቸው ወደ ሲዳሞ ግንባር እንዲመለሱ። ደጃዝማች ገብረ ማርያም ጋሪ ጦራቸውን ይዘው ወደ ሲዳሞ ግንባር ተመለሱ። በዚህ ግን ደጃዝማች በቀለ ወያ ደስተኛ አልነበሩም። ምክንያታቸው ደግሞ አመቺ ጊዜን እንጠብቅ የሚል ነበር። አንድም መሃል አገር ላይ ያልጨረሱት ነገር ነበር። በዚህም ደስተኛ አልነበሩም። አዛዡ ገብረ ማርያም ጋሪ አይሆንም አሉና ማጥቃትን ጀመሩ ወደ ሲዳሞ ግንባር ተመልሰው። ነገር ግን በዚህ ጦርነት የጠላት ጦር አብላጫውን ወስዶ በ5 ታንኮች የወገንን ጦር ማጥቃት ጀመረ። በዚህም ጊዜ በቀለ ወያ ወደ መሃል ገቡ። ገብረ ማርያም በዚህ ድርጊት ተቆጡ። ወደፊት ወዴት ተሸሻለው ያሉ ተቆጡ። ጀግናው በቀለ ግን መድፉን እያዘጋጁ ነበር። አንድም የጠላትን ጦር እያዘናጉ አመቺ ጊዜ ሲያገኙ በ5 ደቂቃ አምስቱንም ታንኮች በመድፋቸው አመድ አደረጉት፣ አቃጠሉት። በዚህም ገብረ ማርያም ጋሪ በጣም ተገረሙ። ተቆጥተው የነበሩት ደጃዝማች በቀለ ወያ እንዲህ አሏቸው፣ ደጃዝማች ይሄዱና እሳቱን ይሙቁ። የዚህን ጀግና ታሪክ አላለቀም። በቀጣይ ክፍል እንመለሳለን። ሰላም